ወይኔ ጉዴ! እቺ ተረገመች ወጥተዋለች። እንግዲህ እንዳያችሁት በጣም ታሳፍሪያለሽ እማዬ ብሏት ሄደ። እሷም ያው በጣም ይቅርታ ስለተከራከሩኝ ነው እኮ ለፈትሻቸው የተገደድኩት ስትለው ነበር። እሱም በጣም ታሳፍሪያለሽ ብሏት ጥሏት ሄደ። ኑኑም እማዬ ተነሽ በቃ እንሂድ ብላ እናቷን አነሳች። መሲም እሷም ሆነው እናታቸውን ይዘው ሄዱ እና እናታቸው ጋር ቁጭ ብለው እንዴት እንደዚህ ታደርጋለች? እኔ እኮ እሷን አይንዬ ማለት ነው አይንዬ እኔ እኮ ኤለኔ እንደዚህ ታደርጋለች ብዬ አስቤ አላቅም። እንዴት እንደዚህ ታደርጋለች እያለች ነበር። እሷ እንደዚህ ታደርጋለች ምናምን ብለው እነሱ ዝም አሉ። ከዛ ኑኑ መሲን በአይኗ ጠቀሰቻት። ከዛ ምንድን ነው ብላ ስትሄድ ናይት በአይኗ ጠቅሳ ወሰደቻት እና ከዛ እህቴ እቃው እኮ እኔ ጋር ነው ያለው አለቻት። ምን አለች መሲ? እንዴት እንደዚህ ያለሽ ስትላት፣ አይ እኔም አላቅም የሆነ ሰው ቦርሳዬ ውስጥ አስቀምጦት ነበር። ልክ ስልኩን ደብቂ ብለሽኝ ስልኩን ልደብቅ ስሄድ ቦርሳዬ ውስጥ ላስቀመጥ ስልኩን ስሄድ አገኘሁት አለቻት። ከዛ መሲ ደነገጠችና በቃ እሷ ናት የምታደርገው፣ እትዬ ናት የምታደርገው አለች። ለምን እንደዚህ ትያለሽ? እሷ እንደዚህ አታደርግም አለቻት። አይ እሷ ናት አለች። ሰሞኑን መሲ ማለት ነው እህቴ ኑኑ ሰሞኑን የተለየ ነገር ያየሽባት ነገር አለ አለቻት። አዎ ከቤሉን ራቂ እያለች ነበር አለች። ከዛ በቃ እሷ ናት አውቄያታለሁ አለች እና በቃ የሆነ ራቅ አድርገሽ ደብቂው ብላ አለቻት ማለት ነው። እሺ የሆነ ቦታ እስከምናገኝ ድረስ ራቅ አድርገሽ ደብቂው አለቻት ኑኑን ማለት ነው። ኑኑም እሺ አለችና ያው ሄዱ ማለት ነው። የሰው ቤት አይደለ ሄዱ። ኑኑ ክላስ ገብታ ያን ዕቃ የት ታርገው ችግር ብሏት ነበረ። ከዛ ነጋ አይነጋ የለም እና ቤሉል አገኛቸው ሳላ ላይ በጣም ይቅርታ በእናቴ ፊት በእናቴ ጥፋት እኔ ይቅርታ አልጠይቃችሁ በእናቴ ምትክ አላቸው። አረ ችግር የለውም አንተ ምንም አላጠፋም፣ ምንም ችግር የለውም በስህተት ነው ምናምን አሉት። ከዛ እሱም በቃሽ ብሎ ላወራህ የምፈልገው ነገር አለ ቤሉል አለችው። ከዛ እሺ አለ ኑኑ ጠብቀኝ ብላ ሄደች። ከዛ ተመልሳ መጣች እና ኑኑ አንቺ ወደ ላይ ሂጂና ጠብቂኝ ላውራው ቤሉልን አለቻት። ከዛ ከቤሉል ጋር ቁጭ ብለው አንተ ከኑኑ ራቅ አለችው ማለት ነው። ለምን አላት። ለምን ከኑኑ ራቅ? ችግር ውስጥ ትጥላታለህ፣ ከአንተ እጮኛ አለህ ምናምን ስትለው እኔ ምንም እጮኛ የለኝም እጮኛ አይደለችም አለ። እሷም እንደማዘን ብላ እሺ ኑኑ ምንህ ናት አለችው። ምንም መልስ አጣ። ምን ናት ይበል ፍቅረኛ እንዳይል ፍቅሩን አልገለጠም። ዝም ብሎ አንገቱን እንደፋረረ አየህ ምንም አይደለችም ምንም መልስ የለህም አለችው። እና ከዛ ራቅ ስትለው አልረቀም አላት። ምክንያት ምርቅበት ምክንያት ስጭኝ አሳማኝ ምክንያት ሲል በቃ እትዬ አትፈልግም ራቅ አለችው። አይ ምርቅበት ምክንያት ካልሰጠሽኝ አልርቅም ብሎ ብድግ ብሎ ሊሄድ ስል እጁን ያዘችው እና የትናንት ማታው ጉዳይ ብላ እቃውን ወርቁን ሰጠችው። ከዛ ደነገጠ። ምንድን ነው አላት። ትናንት የተፈጠረው ነገር ነው ይሄ። የሆነ ሰው ከኑኑ ቦርሳ አስገብቶት ነበር ይሄን እቃ አለችው። ከዛ እንዴት እስኪ እንዴት አለ እና ተደናገጠ። አላቅም የሆነ ሰው አስገብቶት ነበር አለችው። ከዛ
በቃ እሺ አጣራለሁኝ ይህን ነገር እንዴት እንደሆነ አላት። ከዛ አይን እየመጣች ነይ ልጅ መጣሁ አለችው። እሺ መጣሽ እንሂድ አላት እና የሆነ ቦታ ይዟት ሄደ። አይንዬን የአባቱ ጀግና ለአይንዬ ቤት ፈለገላት እና አሳያት። ወደዋለች ግን የሆነ ነገር ጠየቃት። እሷም መረቀችው። እደግልኝ ልክ እንደ ልጄ ነህ አለችው። ከዛ የሆነ ነገር ጠየቃት። ኖ እዚህ ቤት መጥቼ እቀመጣለሁ ብትል እንኳ እንዳትፈቅጂላት አላት። ለምን አለችው። ለምን ስትለው አይ እዛ ይሻላታል፣ ትምህርቷን ትቀጥላለች፣ ጎበዝ ናት፣ እኔ አግዛታለሁ አላት። እና እሺ ብላ ተስማማችው። እሷም ከዛ ስልክ ተደወለለት እና ወደ ተደወለለት ስልክ ሲሄድ አጎቱ ነው። አጎቱ ጋር አጎቱ የእናትን ስራ ላሳይክ ነው ምናምን አለ። ምንድን ነው አለ። አንተ ስትጃጃል ምናምን ሲለው እኔ ገንዘብ አይደለም ፍላጎቴ፣ የአባቴን ገዳይ መበቀል ብቻ ነው እንጂ ገንዘብ አላሳድድም አለው። ቤሉል ማለት ነው አጎትየውን። አጎትየውም አትጃጃል ምናምን እያለ በጣም እንትን ብሏል። ከዛ የት እንዳለች ላሳይህ ካለና ይዞት ሄዶ እሷን ሲያሳየው የት እንዳለች ቆይ ደውልላት አደውል ሲለው እምቢ አለና ደወለ። ሲደውልላት እንደተለመደው ውሸቷን ቀጠለች እና ስራ ቦታ ነኝ አለችው። እንዴ ስራ ቦታሽ እኮ መጥቼ የለሽም ማለት ከአባት ስራ ቦታ ነኝ አለችው። እያያት ማለት ነው። ከዛ ልጁም ተበሳጭቶ ሄዳለሁ ሲል ያዘው፣ ግን አልሰማውም። አጎቱን ሄዶ እዛ ተፋጠጣቸው ማለት ነው። ወዲህ ደግሞ አጎትየው ያው የፈለገውን እርምጃ እያካሄደ ነው። እንትናን የሰውየውን ጓደኛ ስሙ አይገባኝም፣ በእናታችሁ ስሙን እስከማሀፍዘ ድረስ ይቅርታ አድርጉልኝ። የእሱን ጓደኛ አግኝቶ እየጠየቀው ነበር። እሱም አጠይቀኝ ምናምን እያለ ነበር። ያው ኤለንም እንደተለመደው የተጠቀመችበትም ይሆን እየተጠቀሙባትም ይሆን አሁን ላይ አይታወቅም ማንኛው ሰይጣኑ እንደሆነ። ያው እየጠበቅን ነው ማለት ነው። ወደ ኑኑ ስንመለስ የገዛላትን ልብሶች እያየች እያደባበሰች በቃ በደስታ ተሞልታለች። ደስታዋን ሰነ መጨረሻ ያደርግላት። በጣም ደስ የሚል ፈገግታዋ በጣም ደስ ነው የሚለው። ወደ አቤል ስንመለስ አቤልሻ ያው ትናንት ማታ ሰክሮ ስለነበር ይቅርታ እየጠየቃቸው ነበር የሚገኘው። ከዛ ሴትዮዋ እትዬ ብሎ ይቅርታ ጠይቃት፣ ሁለተኛ እንደዚህ እንዳታደርግ ምናምን አለችው። ወደ ቤት ልሄድ ነው ምናምን ሲል አይሆንም ኑኑን ማነው ስሟ ኤልሹን አስጠናት ምናምን አለችው። እሺ በቃ ብሎ ተስማምቶ ኤልሹ ክላስ ሄደ። ኤልሹ ክላስ ደክሞኛል በቃ ልተኛ ነው ብሎ ተኛ። ያው ኤልሹ ስለምታፈቅረው ከተኛበት እንደምታዩት ከተኛበት ያለችው ነው እንግዲህ ጉር ነው እኮ። አሁን ቢነቃ ምን ይሰማዋል እንዴ? አደፋፈሯ በእናታችሁ ሳመችው በቃ። እሱም አልነቃም እና ይህን ይመስላል። ወደ እንትና ስንመለስ ስሟ ጠፋብኝ፣ የሴቶቹ ወንድም አፍቃሪ። ወደ እሷ ስንመለስ አይንዬ ጋር ሲያወሩ በጣም ጥሩ ልጅ ነሽ እኮ እንደ ልጆችን እወድሻለሁ ስትላት ምን እንዳለ ታውቃላችሁ? ምን ዋጋ አለው ልጅሽ አይወደኝም አለች። ምንድን ነው አለቻት ስትል አይ ማለቴ መሲ አትወደኝም ይሄው ታመነጫጭቀኛለች ሁልጊዜ ምናምን አለች እና ሸወደች። ሴትዮዋ ብላ የእናት ነገር ያው ልክ እንዳልገባት ነገሩን አሳለፈችው። አልገባትም ይሆን እኔ እንጃ። ብቻ በፍቅሩ ብድ ክንፍ እያለችልን ነው። እሱም የለም የቀጣይ ፓርት ላይ እናየዋለን ብዬ ተስፋ አድርጋለሁ። ያው ገጠር እንደሄደ ነው። ሌላኛው ደግሞ እውነት ሰውየው ሞቷል ወይ የሚለው ነገር ነው አሁን ጥያቄ ሆነብኝ። እውነት ሰውየው ሞቷል ወይ? ከሞተስ ማን ነው ገዳዩ? ማን ይመስላችኋል? ከሞተስ ማን የገደለው? ይሄ የምንፈልገው ይገለዋል። ይሄ መሲን አፈቀርኩሽ የሚል ወይም ደግሞ ማንም ስሟ ኤለን ሰይጣኗን አፈቀርኩሽ የሚለው የምንፈልገው ይገለዋል። ጥቅም አያገኝ እሱን ገሎት እንዴት ሊገለው ቻለ? ወይስ ደበቀው? ደብቆት ይሆን እንዴ ሊበቀላት? አላቅም ብቻ
ብቻ ከባድ ፓርት ነው። ደስ የሚል ነው። በጣም ተወዳጅ የሆነ ደስ የሚል ድራማ ነው። ይህን ይመስላል ውዶችዬ። ላይክ እያደረጋችሁ ሸር እያደረጋችሁ አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛ። መጀመሪያ ላይ ሰላም ሰላም አላልኳችሁም። አሁን ሰላም ብያችኋለሁ። ሰላማችሁ ይብዛ በያላችሁበት። ቪዲዮ እየታየልኝ ስላላደለ ሸር አድርጉልኝ፣ አበረታቱኝ። የጎደለ ካለ ኮሜንት አስቀምጡልኝ፣ ለማስተካከል እሞክራለሁኝ። ወዳችኋለሁ የኔ ምርጦችዬ። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁኝ። ቻው ቻው፣ ቸር ሰንብቱልኝ። እስከምንገናኝ ባይ 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 ባይ።